ምንም ክፍያ ሳትከፍሉ ወደ ካናዳ በህጋዊ መንገድ ሄዳችሁ መስራት ለምትፈልጉ ኢትዮጵያውያኖች ትልቅ የምስራች አለ። የፌዴራል የስራና ክህሎት ሚኒስቴር አዲስ ውል ተፈራርሟል። ዛሬ ስለ አዲሱ ስለ ኢትዮጵያና ስለ ካናዳ የስራ ስምምነት ማንን ተጠቃሚ እንደሚያደርግና እንዴት ተጠቃሚ መሆን እንደምንችል ሁላችንም በዛው ልክም ደግሞ እንዴት ጥንቃቄ ማድረግ እንዳለብን በሌሎች ደላሎች እንዳንበላ ምን አይነት ጥንቃቄ ማድረግ እንዳለብን ሙሉ መረጃውን እነግራችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ለሌሎች ሰዎችም እንዲደርስ ቪዲዮውን ላይክ በማድረግ ጀምሮ ላይክ ስታደርጉ ለሌሎች ሰዎች እንዲደርስና እናንተም ደግሞ ይጠቅማሉ ብላችሁ ለምታስቡ ሰው ይህንን ቪዲዮ ሼር አድርጉላቸው። ደግሞ ይጠቀማሉ። ይህንን ዜና በተለያየ የዜና አውታር ሰምታችሁ ሊሆን ይችላል። ከእውነተኛ ቦታ አምጥቼ መረጃውን ለእናንተ እሰጣችኋለሁ። አብራችሁን ቆዩ። እንግዲህ ስምምነቱ የተደረገው በኢፌዴሪ የስራና ክህሎት ሚኒስቴር የሚመራው በወይዘሮ ሙፈሪያት ካሚል የተወከለና በዛኛው አካል ደግሞ በፊውቸር ፊት ኢንተርናሽናል በተባለ ዓለም አቀፍ ድርጅት መካከል የተደረገ የስራ ውል ስምምነት ነው ማለት ነው። እሱን ስምምነትም ምን አይነት ስምምነቶች አሉ የሚሉትን እዚህ ስክሪን ላይ ዲስፕሌይ አድርጌ ሙሉ መረጃውን እንድታዩት አድርጋለሁ። እስከ መጨረሻው ድረስ አብራችሁ ብትቆዩ ሙሉ መረጃውን ታገኛላችሁ፣ ትጠቀማላችሁ ብዬ አስባለሁ። ይህ የስራ ስምምነት ዓላማው እንግዲህ ምንድነው? የኢትዮጵያን ወጣቶች በጣም ብዙ የስራ ብዛት ያለበት ሀገር ነው። ኢትዮጵያኖች ብዙ ወጣቶች አሉ፣ ስራ የሌላቸው ብዙ ወጣቶች አሉ። እነሱን ወጣቶች በህጋዊ መንገድ አሰልጥኖ ተፈላጊ በሆኑ ስራ ዘርፎች ላይ ማሰማራትና ለካናዳ ለራሷም ክፍት የሆኑ የስራ ቦታዎችን ከበር ማድረግ ነው። እኛም ደግሞ ሄደን እዛ ላይ ፓርቲሲፔት ስናደርግ የራሳችንን ህይወት የምንቀይርበት በተሻለ መልኩ የራሳችንን ህይወት የምንቀይርበት የስራ ስምምነት ነው ማለት ነው። ይህም ስምምነት እንግዲህ ሁላችንም የሚያካትት መጀመሪያ ማን ነው ተጠቃሚ የሚሆነው፣ በምን አይነት ዘርፎች ነው እዛ ተፈላጊ ልንሆን የምንችለውና ምን አይነት የአፕሊኬሽን ሲስተም መጠቀም አለብን የሚሉትን ሙሉ መረጃውን ከእውነተኛ ተአማኝ ሚዲያ ያመጣሁትንና የሰማሁትን ለእናንተ አካፍላችኋለሁ ማለት ነው። ይህ ስምምነት እንግዲህ ወደ ካናዳ ወስዶ ስራ ማሰራትን ብቻ ሳይሆን ለካናዳ ፊት እንድናደርግ ለካናዳ ምቹ እንድንሆን ስልጠና ተሰጥቶን በዛ የስራ ዘርፍ ላይ እንድንሰማራ ስልጠና ተሰጥቶን ያንን ስልጠና አግኝተን ወደዛ ስራ እንድንሰማራ የሚያደርግ የስራ ስምምነት ነው ማለት ነው። የፊውቸር ፊት ኢንተርናሽናል የተባለው ድርጅት እንግዲህ ምን አይነት ድርጅት ነው ብላችሁ ልታስቡ ትችላላችሁ። ፊውቸር ፊት ኢንተርናሽናል ድርጅት እንግዲህ በተለያየ ዓለማት ላይ ያሉ ሰዎችን ወደ ካናዳ ወይም በካናዳ እውቅና የተሰጠው ኢንተርናሽናል ድርጅት ነው። የተለያዩ ሰዎችን ወስዶ በካናዳ የስራ ስምምነት እንዲያደርጉና በካናዳ ወስዶ ስልጠና ይሰጣል። ከዛ ባለፈ ወስዶ ወደ ካናዳ ስራ ላይ ከማሰማራትም ባለፈ ለካናዳ ፊት እንዲያደርጉ ለካናዳ እንዲመቹ ተደርጎ የስልጠና ሂደቶችን ይሰጣል። በዛው ልክ ደግሞ የማማከር ትሬኒንግ የመስጠት የተለያዩ የሰው ኃይል ልማት ድርጅት ነው ማለት ነው። ዌብሳይቱ ላይ ገብታችሁ ስለ ድርጅቱ ማንነትና ስለ ድርጅቱ ትልቅነትና ግዙፍነት ምን አይነት ስራዎች እንደሚሰራ ምን አይነት ትሬኒንጎችን እንደሚሰጥ ምን አይነት ሂደቶችን በሰዎች ላይ ምን አይነት ኢምፓክቶችን ማምጣት እንደቻለ ማየት ትችላላችሁ። ፊውቸር ፊት ኢንተርናሽናል ብላችሁ ሰርች አድርጉ። ዌብሳይቱ ላይ ገብታችሁ ስለ ድርጅቱ ምንነትና ስለሚሰጣቸው አገልግሎቶች ሙሉ መረጃውን እዛ ላይ ማግኘት ትችላላችሁ። ላይ ከመሰጣችሁ መረጃ ባሻገር ማለት ነው። የድርጅትን እንግዲህ ከሚሰጣቸው አገልግሎቶች መካከል አንደኛው የስራና የብቃት ማረጋገጫ ሰርቲፊኬትን ይሰጣል። በዛው ትሬኒንግ ሰጥቶ ራሳችንን ሰርቲፋይ እንድንሆን ብቁ ያደርገናል ማለት ነው። ለምሳሌ የቴክኒክና ሙያ ትሬኒንግ ወይም ቮኬሽናል ትሬኒንግ የምንለው ማለት ነው። በተጨማሪም የቋንቋ ብቃት ወይም ሊንጉስቲክ ስኪል የሚባለውን ትሬኒንግም ይሰጣል። እንዲሁም በካናዳ ተቀባይነት ያለው የሙያ ፈቃድ ወይም ሰርቲፊኬት እንዲኖራችሁ የሚያግዝ ድርጅት ነው ማለት ነው። በብዙ ዓለም አቀፍ ሀገራት ላይ እነዚህን ተግባራት እየፈጸመ ለካናዳ የስራ አጥነት ቦታዎች ላይ ክፍተቶችን እንዲሞላ የሚያደርግ የኢንተርናሽናል ድርጅት ነው ማለት ነው። ሌላው የሚሰጠው አገልግሎት እንግዲህ ስትራቴጂክ ፓርትነርሺፕ ወይም ስልታዊ አጋርነት የሚባለው ለምሳሌ በኢፌዴሪ የስራና ክህሎት ሚኒስቴር ጋር ያደረገው ስምምነት በኢትዮጵያ ውስጥ ያለውን የስራ አጥነት ብዛትና በካናዳ ውስጥ ያለው የስራ ክፍተት እነሱን ባላንስ ማድረግ እዚህ ያለውን የስራ አጥ ቁጥር ወስዶ እዛ የስራ ክፍተት ላይ ፊት ማድረግ ወይም እነሱ ጋር እንዲሰሩ ማድረግ በእነዚህ መካከል ላይ የሚያደርጉት ፓርትነርሺፕ ወይም አግሪመንት እንግዲህ ትሪፕል ዊን ይባላል። እንግዲህ የሶስት አካላቶች አሸናፊነት ማለት ነው። የሶስት አካላቶች ሶስቱም አካሎች ተጠቃሚ ነው የሚሆኑት። የመጀመሪያው ሰራተኛው ሌበሩ ከዚህ ሄዶ ወደ ካናዳ ሄዶ ሲሰራ የራሱን ህይወት ያሻሽላል፣ የቤተሰቡን ህይወት ያሻሽላል። በዛው ልክም ደግሞ ሀገሩ ለሀገራችን ኢትዮጵያ ሬሚታንስ ወይም የውጭ ምንዛሬ ገቢን እንዲኖራት ያደርጋል ማለት ነው። ሶስተኛው ካናዳ ውስጥ ያለውን የስራ ክፍተት እንዲሞላና ምርታማነቷን እንዲያድግ የሚያደርግ የሶስት አካላቶች አሸናፊነትን የሚያረጋግጥ ድርጅት ነው ማለት ነው። ይሄ ፊውቸር ፊት ኢንተርናሽናል የተባለው ዓለም አቀፍ ድርጅት ማለት ነው። ከዚህ ድርጅት ጋር ነው እንግዲህ የፌዴራል ስራና ክህሎት ሚኒስቴር ውል ያደረገው ማለት ነው። ይህን መረጃ እንግዲህ እኔ ብቻ አይደለሁም ያወጣሁት። እንግዲህ ሰይፉ ላይ በታዲያስ አዲስ ወይም ዩቲዩብ ቻናሉ ላይ ጭኖታል። የሰራውን ቪዲዮ ስለዛ የስራ ስምምነት ያወራበትን ቪዲዮ እዚህ ስክሪኑ ላይ ዲስፕሌይ እንደማድረግላችሁ ተመልከቱት። ተቋም ውጪ መንግስት እውቅና ስለሰጠውት ሌሎች ካናዳን ወስዳቸዋለን እንዲህ የሚሉትን ተቋማቶች አትስሟቸው የሚል
መረጃ ወጥቷል ሪፖርተር እና በአራት የስራ መስኮች ለመጀመሪያ ጊዜ ወደ ካናዳ የስራ ስምሪት እንደሚጀምር ተገለጸ። ይህ መንግስት ያጸደቀው እና የሚታመን የተጨበጠ ሊባል የሚችል መረጃ ነው። የሚጨበጥ መረጃ ነው። በነገራችን ላይ መነሻው ላይ በአራት የስራ መስኮች ይበል እንጂ በአራት የስራ መስኮች ብቻ የተገደበ አይደለም። ሌሎችንም የስራ መስኮች እናካትታለን ነው ያለው። መንገድ ላይ ያተኮረ ነው። አሁን ኢትዮጵያ ውስጥ የምናያቸው በጣም ብዙ ወደ ካናዳ እንልካለን፣ ወደ ኢጣሊ እንልካለን፣ ወደ ተለያዩ አረብ ሀገራት እንልካለን ብለው እንዲህ እንዳሸን እየፈሉ ህገወጥ የሆኑ ኤጀንቶች በበዙበት ሰዓት ወይም ብሮከሮች በበዙበት ሰዓት እንግዲህ ይሄንኛው እድል ሲመጣ በጣም ህጋዊነቱ የተጠበቀ ከኢትዮጵያ መንግስት ጋር ሲፈራረም እንግዲህ እነዚህን ህገወጥ የሆኑ የሰው አዘዋዋሪ ኃይሎች ለመቀነስም የሰውን ህይወትም ለመታደግና በዛው ልክም ደግሞ የሀገሪቷን የስራ አጥነት ለመቀነስ የተደረገ የስራ ስምምነት ነው። ይህ ስምምነት እንግዲህ ይህን ስምምነት እዚህ ዲስፕሌይ ላይ አሳያችኋለሁ፣ እዚህ ስክሪኑ ላይ አሳያችኋለሁ። ስምምነቱ በእንግሊዝኛ ስክሪኑ ላይ የተጻፈው እሱን ስምምነት ማየት ትችላላችሁ። ፎቶ እዚህ ጋር እንደምትመለከቱ ነው። በወይዘሮ ሙፈሪያት በሚኒስትሯ ማለት ነው እና በድርጅቱ ዳይሬክተር በፊውቸር ፊት ኢንተርናሽናል ድርጅት ዳይሬክተር መካከል በእነሱ ግሩፕ መካከል ነው እንግዲህ ይህ ስምምነት የተደረገው። ይህ ስምምነት እንግዲህ የተደረገው ኤፕሪል 10 ነው፣ በቅርብ ነው። እንግዲህ ይህ ቪዲዮ እናንተ ጋር መቼ እንደሚደርስ አላውቅም። ኤፕሪል 10 ነው ይህ ስምምነት የተደረገው በዚህ ወር ውስጥ ማለት ነው። ይህም ስምምነት እንግዲህ ምን አይነት የስራ አይነቶች ላይ ነው አፕላይ የምናደርገው፣ የተመረጡት የስራ አይነቶች ምን አይነት ስራዎች ናቸው የሚሉትን ነገሮች በዝርዝር ነግራችኋለሁ። እንግዲህ ለመጀመሪያ ጊዜ እንግዲህ ውሉ ጀስት ጀነሪክ ነው፣ ስፔሲፊክ አልተደረገም። በእነዚህ ቦታዎች ላይ እንፈልጋለን፣ በእነዚህ እንፈልጋለን ተብሎ ጀነሪክ ነው የተደረገው። ስፔሲፊክ ምን እንደሆኑ በቀጣይ መግለጫቸው ላይ የምናየው ይሆናል። ይህ መግለጫቸው እንግዲህ በይፋ በተለያዩ ሚዲያዎች ኦፊሻል በሆኑ ሚዲያዎች ላይ እንሰጣለን ብለዋል። እዛ ላይም ደግሞ ግልጽ የሆነ መረጃዎችን እናንተም አድርሳችኋለሁ ማለት ነው። ነገር ግን እዚህ ጋር ጥንቃቄ እንድታደርጉልኝ የምፈልገው በዚህ በፊውቸር ፊት ኢንተርናሽናል ስም ሌሎች አጭበርባሪዎች ወይም ኤጀንቶች አሁንም መምጣታቸው አይቀርም። ከነሱ መራቅ አለባችሁ። በፍጹም የተለያየ ሚዲያ ላይ ስላያችሁት ብቻ እዛ ጋር ሄዳችሁ ብራችሁን እንዳትበሉ። ይህ ምንም አይነት ክፍያ አያስፈልገውም ተብሎ ምንም አይነት ክፍያ ሳትከፍሉ ውል ተዋውላችሁ እንግዲህ ከኢትዮጵያ መንግስት ጋር ውል ተዋውሎ ሄዶ ስራ ከሰራ በኋላ ለሁለት ዓመት ወይ ለሶስት ዓመት እንደዛ ሊሆን ይችላል። በዛ ውል መሰረት ለኢትዮጵያ መንግስት እንግዲህ ኮንትሪቢዩት የምናደርገው ነገር ይኖራል እንጂ ከዛ ውጪ በፍጹም ክፍያ መክፈል የለባችሁም። ስለዚህ ይህንን ነገር ከወዲሁ በደንብ አስባችሁበት ታማኝ ከሆነ መረጃ ካላገኛችሁ በስተቀር ወይም ከኢፌዴሪ ስራና ክህሎት ሚኒስቴር ዌብሳይት ላይ ካላገኛችሁ ወይም መንግስት ሚዲያዎች ታማኝ ሚዲያዎች አሉ አይደለ፣ ሚኒስትሪ ሚዲያዎች ከነሱ መረጃውን ካልሰማችሁ በስተቀርና ሄዳችሁ ማንኛውም ቦታ አፕላይ ለማድረግ እንዳትሞክሩ። ምንም አይነት ክፍያ ለመክፈል እንዳትሞክሩና እንዳትጨበረበሩ ከወዲሁ አደራ ማለት ፈልጋለሁ። ይህ መረጃ ሲወጣ እንግዲህ ብዙ ሰዎች ናቸው በኔጌቲቭም በፖዚቲቭም የሚያዩት። ስለዚህ ወደ ኔጌቲቭ ወደሚያስቡ ሰዎች ሄዳችሁ ብራችሁ እንዳትበሉና ህይወታችሁን ምስቅልቅል ውስጥ እንዳታስገቡ ከወዲሁ አደራ ለማለት ፈልጋለሁ። እንግዲህ ቅድም እንደነገርኳችሁ ስፔሲፊክ አላደረጉትም የስራ ዘርፎቹ ምን አይነት የስራ ዘርፍ ላይ ማመልከት እንደሚቻልና የሚፈልገው ካናዳ ውስጥ ምን አይነት የስራ ዘርፍ እንደሆነ ጀስት ጄነሪክ ነው ያደረጉት። እነሱ ምንድነው አንደኛ ቁልፍ የቴክኒክ ዘርፎች ወይም ቴክኒካል ሴክተር ነው የሚባሉት። በእነዚህ ውስጥ እንግዲህ ሊካተቱ የሚችሉትን የግንባታ ስራዎች ለምሳሌ ኮንስትራክሽን የምትሰሩ ሰዎች እዚህ ላይ ልትሳተፉ ትችላላችሁ ማለት ነው። በዚህ ውስጥ ሌላው የማኑፋክቸሪንግ እና ኢንዱስትሪ ላይ የሚሰሩ ሰዎች ማኑፋክቸሪንግ ወይም ኢንዱስትሪ ላይ የኢንዱስትሪ ሰራተኛ ይፈልጋል ማለት ነው። በዚህ ውስጥ ሌላው የጥገናና የቴክኒክና ሙያዎች በእነዚህ ላይ ጥገና የምትሰሩ ኤሌክትሮኒክስ ሊሆን ይችላል፣ የተለያዩ ነገሮችን ጥገና እና ቴክኒክ ላይ የምትሰሩ ሰዎች እዚህ ላይ አፕላይ ማድረግ ትችላላችሁ ወይም እዚህ ውስጥ ኢንክሉድ ልትደረጉ ትችላላችሁ ማለት ነው። ሌላው በኢኮኖሚ ባለሙያዎች ስጋት የተጠቀሱ የስራ ዘርፎች አሉ። እነዛ የስራ ዘርፎች ላይ ማመልከትም ይቻላል። እነዛ የስራ ዘርፎች ምን ሊሆኑ ይችላሉ? በእነዛ ውስጥ መካተት ያለባቸው ለምሳሌ የጤና ጥበቃ ወይም የጤና ባለሙያዎች፣ ነርሶች፣ ረዳቶች እና የጤና ባለሙያዎች አጠቃላይ እዚህ የስራ ዘርፍ ላይ አፕላይ ማድረግ ትችላላችሁ ወይም እናንተም ተፈላጊ ናችሁ ማለት ነው በዚህ ውስጥ። ሌላ የቴክኖሎጂ ወይም ቴክኖሎጂ ነክ ነገሮችን የምትሰሩ ሰዎች አይቲ ላይ የተማራችሁ፣ በአይቲ የተማራችሁ ሶፍትዌር ዴቨሎፕ ማድረግ የምትችሉ ቶታሊ በሶፍትዌር ኢንጂነሪንግ በአይቲ እና መሰል የትምህርት ዘርፎች ላይ የተማራችሁና የሰለጠናችሁ ችሎታ ያላችሁ ሰዎች ትሬኒንግ ይሰጣል። በዚህ ላይ ተጨማሪ ትሬኒንግ ይሰጣል። እነዚህ ዘርፎች ላይ አፕላይ ማድረግ እንደሚቻል ከዝርዝሩ ተረድቻለሁ ማለት ነው። ሌላው
ስኪልድ ሌበር ወይም የሰለጠነ የሰው ኃይል ማለት በእነዚህ ውስጥ በሙያና ቴክኒክ ወይም ቲቪቲ ዘርፍ ሰልጥናቸው ዲግሪ ሊኖራቸው ይገባል ተብሏል። እዛ ላይ መጀመሪያ እንግዲህ የተባለው ለተማሩ ሰዎች ቅድሚያ እንሰጣለን የተባለው እንግዲህ ቲቪቲ የተማራችሁና ዲግሪ በዛው ልክ ዲግሪ ቀጥላችሁ የቲቪቲ ሰርቲፊኬት ያላችሁ ሰዎች እዚህ ላይ ተካታች ልትሆኑ ትችላላችሁ ማለት ነው። እዚህ ጋር የተረጋገጠ የሲኦሲ ብቃት ሊኖራችሁ ይገባል ማለት ነው ይህንን አፕላይ ለማድረግ። ሌላው የቋንቋ ወይም ብቃት ያላችሁ ሰዎች እዚህ ጋር የተጠቀሰው እንግዲህ ሁለት ቋንቋዎች እንግሊዘኛና ፈረንሳይ የሚችሉ ተብሎ ዝርዝሩ ላይ ተጠቅሷል ማለት ነው። እንግዲህ የካናዳ መንግስት በእነዚህ የሥራ ዘርፎች ላይ ሰራተኞችን ይፈልጋል። ስለዚህ የፊውቸር ፊት ኢንተርናሽናል የተባለው ድርጅትም በእነዚህ የሥራ ዘርፎች ላይ ነው አሰልጥኖ ሊወስድ የፈለገው። እንግዲህ በእነዚህ የሥራ ዘርፎች ላይ የተሰማራችሁና የትምህርት ዝግጅታችሁ በእነዚህ ላይ የሆኑ ሰዎች የራሳችሁን አዘጋጅታችሁ መረጃው ሲወጣ ልክ አፕሊኬሽን ፕሮሰሱ ሲጀመር እዛ ላይ ቶሎ ክራውድ ሳይሆን አፕላይ ለማድረግ እንድትሞክሩ ከወዲሁ ራሳችሁን አዘጋጅታችሁ እንድትጠብቁ ከወዲሁ ምክር ሀሳቤን ለመስጠት ያክል ነው። ይሄን ሁሉ ካልኳችሁ በኋላ እንዴት ነው አፕላይ የምናደርገው ነው አይደል ጥያቄው? እንዴት ነው አፕላይ ማድረግ የምንችለውና ሊንኩን ማግኘት የምንችለው? አሁን ላይ በቅርብ አናውንስ እናደርጋለን ብለዋል። ከመቼ ጀምሮ አፕላይ መደረግ እንደሚችል አናውንስ ያደርጋሉ። አናውንስ የሚያደርጉት በኢፌዴሪ የስራና ክህሎት ሚኒስቴር ዌብሳይት ላይ ወይም በተለያዩ የሚኒስትሪ ሚዲያዎች ላይ መግለጫ ይሰጣል ማለት ነው። ከዛ መግለጫ በኋላ ተከታትዬ እኔም መረጃውን ለእናንተ ለማድረስ እሞክራለሁ። እናንተም ኦፊሴላዊ በሆነ በሚኒስቴር መስሪያ ቤቱ ኦፊሻል ዌብሳይት ላይ እዛ ላይ መከታተል አለባችሁ ማለት ነው። እንዳትጭበረበሩ እዛ ላይ ማየት አለባችሁ። እስካሁን ድረስ አናውንስ አላደረጉትም። ይህ ስምምነት ብቻ ነው ፊርማ የተፈራረሙት። አፕላይ የምናደርግበት ሊንክ ግን እስካሁን ድረስ አናውንስ አላደረጉም። ስለዚህ በተስፋ መጠበቅ አለብን። ተዘጋጅታችሁ መጠበቅ ይኖርባችኋል ማለት ነው። እንግዲህ አፕላይ ልናደርግበት የምንችለው ዌብሳይቱ ብቸኛው ምንድነው የፌዴሪ የስራና ክህሎት ሚኒስቴር ያዘጋጀው የራሱ ፕላትፎርም አለ ALMIS የሚባለው በዛ ላይ ብቻ ነው አፕላይ ማድረግ የሚቻለው። ይህም እንግዲህ ሲተነተን ኤሌክትሮኒክስ ሌበር ማርኬት ኢንፎርሜሽን ሲስተም ማለት ነው። እንግዲህ ይህ በአማርኛ ሲተረጎም የስራ ገበያ መረጃ ስርዓት ማለት ነው። በዛ ላይ ብቻ ነው አፕላይ የምታደርጉት። እንግዲህ እዚህ ሰርች ማድረግ ትችላላችሁ ማለት ነው። ALMIS ብላችሁ ሰርች ማድረግ ትችላላችሁ። ይህ ወደ ውጭ በመንግስት በኩል ለመሄድ የምታስቡ ሰዎች አፕላይ የሚደረግበት ብቸኛው ሊንክ ነው ማለት ነው። ይሄ ሊንክ እዚህ ላይ ገብታችሁ የተለያዩ መረጃዎችን ማየት ትችላላችሁ። እንግዲህ እዛ ሊንክ ላይ ገብታችሁ ስታዩ የመመዝገቢያ የሆነ ብር ሊጠይቅ ይችላል። ምናልባት እሱን እስከ እየቆየን እና አፕላይ ልናደርግ ፕሮሰሱን በምንጀምርበት ሰዓት የምናየው ይሆናል። እሱን መረጃ ተከታትዬ ለእናንተ አደርሳችኋለሁ። ይህ ቪዲዮ እንዲደርሳችሁ የደውል ምልክቷን ነክታችሁ ጠብቁ። አዲስ መረጃ በደረሰ ሰዓት ወደ እናንተ አደርሳለሁ ማለት ነው። እንግዲህ እነዚህን ፕሮሰሶች ለማካሄድ ቅድመ ጥንቃቄና ቅድመ ዶክመንቴሽን ማሟላት ያለባችሁ ዶክመንቴሽን እና በምን አይነት መልኩ መዘጋጀት እንዳለባችሁ ነግራችኋለሁ። በመጀመሪያ ፓስፖርት ሊኖራችሁ ይገባል። ፓስፖርት የሌላችሁ ሰዎች ካላችሁ ፓስፖርት አውጥታችሁ እንድትጠብቁ ከወዲሁ እመክራችኋለሁ። ሌላው ሁለተኛው የተማራችሁባቸው ዶክመንቴሽኖች በተማራችሁበት የስራ ዘርፍ ያላችሁ ሰርቲፊኬሽን ሲኦሲ ያላችሁ ሰዎች ቅድም ነገርኳችሁ መሰረት የሲኦሲ ሰርቲፊኬታችሁና የዲግሪ ሰርቲፊኬታችሁና ትራንስክሪፕታችሁን እንዲሁም አዲሽናል ዶክመንቶች ካሏችሁ እነሱን ዶክመንቶች ማዘጋጀት ይኖርባችኋል ማለት ነው። ከዛ ቀጣይ ደግሞ መዘጋጀት ያለባችሁ ለምሳሌ የእንግሊዘኛ ቴስቲንግ ፈተናዎችን ለምሳሌ IELTS ቶፍል የሚባሉ አይደል ወደ ካናዳ ለመሄድ የፈረንሳይኛና እንግሊዘኛ እነዚህ ሊጠይቁ ይችላሉ። IELTS ፈተና ተፈትናችሁ መጠበቅ ብትችሉ በጣም ጥሩ ነው። ይህ ሰርቲፊኬት ቢኖራችሁ ጥሩ ነው ማለት ነው። ምናልባት ሊያስፈልግ ስለሚችል ወደ ካናዳ ለመሄድ እነዚህ የእንግሊዘኛ ቴስቲንግ ዶክመንቴሽኖች ያስፈልጋሉ ማለት ነው። ይህ እድል በጣም ትልቅ እድል ነው። ነገር ግን ራስን በእነዚህ አሁን ባልኳችሁ መስፈርቶች ራስን አዘጋጅቶ መጠበቅ አስፈላጊ መሆኑንም አምናችሁ እንድትዘጋጁ ሪከመንድ አደርጋለሁ ማለት ነው። እንግዲህ ስለዚህ ስራ ዝርዝር መመሪያ ሲወጣ በሌላ ቪዲዮ መመለስ ይሆናል። ቪዲዮ እንዲደርሳችሁና አዲስ ቪዲዮ ስለቅ እንዲደርሳችሁና እንዳያመልጣችሁ የደውል ምልክቷን መጫናችሁን እንዳትረሱ። ሰብስክራይብ አድርጉ። ሰላም ነው።